ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ሰሞኑን በሰራውላችሁ በሳፋሪ ኤጀንሲ ቪዲዮ ላይ በጣም ብዙዎቻችሁ ያው ብዙ ጥያቄዎችን እየጠየቃችሁኝ ነው እና ከጥያቄዎችም ውስጡ አንዱም ያላችሁኝ ምንድነው ፓስፖርታችንን እንዴት እናገኛለን ታዲያ ብላችኋል። እንግዲህ እዛው ዘግተው ነው ቆልፈው እቃቸውን ሳያወጡ የጠፉት ማለት ነው። ስለዚህ የህግ ባለሙያ ጋር ሄዳችሁ ፖሊሶች ጋር የሚያግዟችሁ ከሆነ እነሱን አነጋግራችሁ በሩት ሰብሮም ሆነ እንዴትም ሆኖ ያው ፓስፖርታችሁን ማስፈለግ ትችላላችሁ ማለት ነው። ሌላው ደግሞ የሰማሁት ኢንፎርሜሽን ምንድነው ያው እንደዚህ በእነሱ የጀመሩ ሰዎች የተወሰኑት ቼክ ስላላቸው በቼካቸው ሄደው ባንክ አነጋግረው ነበረ። ባንክ ቤቱ ግን ምንድነው ብሎ መልስ የሰጣቸው አካውንቱ ላይ ገንዘብ የለም ተብሏል። እናም እንግዲህ እስቲ የቀራችሁትም ሂዱና አካውንቱ ላይ ገንዘብ አለ ወይስ የለም የሚለውን ነገር አጣሩ ላለሁኝ። በተረፈ ስለተበላችሁ እጅግ በጣም አዝናለሁኝ። እንግዲህ ከዚህ በኋላ ሁላችሁም የራሳችሁን ጥንቃቄ አድርጉ። ያልተበላችሁም ሰዎች እንደዚሁ የራሳችሁን ጥንቃቄ አድርጉ ላለሁኝ። በተረፈ ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው ባይ ባይ።